እስር ቤት ላይ ሆኖ በጌታ ደስ ይበላችሁ ደግሜ እላለሁ በጌታ ደስ ይበላችሁ እያለ ቅዱስ ጳውሎስ ለፊልጵስዩስ አማኞች የጻፈውን መልእክት አይተናል። በጣም የሚገርም ነው። የታሰረ ሰው ሲናገር ደግሞ በጣም አስገራሚም ነው። ለምን እስር ቤት ነፃነት የሌለበት ዓለም ስለሆነ ሰዎች እንደ ልብ ማይንቀሳቀሱበት እና የፈለጉትን ነገር በሚፈልጉት ሰዓት ላይ ማግኘትም ሆነ ማድረግ የማይችሉበት ቦታ የት ነው? እስር ቤት ነው። ስለዚህ እስር ቤት ላይ ሆኖ ደግሞ ደስ ይበላችሁ ሲል ለአንዳንዶች እብደትም ሊመስል ይችላል። ግን ደስታ በሁኔታዎች ላይ እንዳልሆነ፣ ደስታ በሀብት ላይ እንዳልሆነ፣ ደስታ በእውቀት ላይ እንዳልሆነ፣ በብር ላይ እንዳልሆነ ጥሩ ማሳያ የሚሆን ቃል ነው ሐዋርያ ጳውሎስ በመልእክቱ ሊያስቀምጥ የቻለው። እኛም ዛሬ ደስታችንን በክርስቶስ ላይ እንጂ በሁኔታዎች ላይ ማድረግ የለብንም። አንዱን ስታገኝ ሌላውን ታጣለህ። ያኔ ደግሞ ያ ደስታ ዘላቂ ሆኖ አይቀጥልም። በጌታ ስትደሰት ግን ደስታን በክርስቶስ ላይ ስታደርግ ግን በዘላቂነት ደስተኛ መሆን ትችላለህ።